ፀጉራችሁ ለሚነቃቀልና ለሚረግፍ እንዲሁም ደግሞ አላድግ ላላችሁ ይህንን የፀጉር ማስክ በሳምንት ሁለቴ ባይመቻችሁ በ15 ቀን ሁለቴ ተጠቅማችሁ ፀጉራችሁን አድኑት። ከመበጣጠስ ከመርገፍ አድኑትና በተለይ ለሚነቀል ፀጉር መድኃኒት ነው። በእርግጠኝነት ትወዱታላችሁ። ማስኩ የምር ታምረኛ ነው። ፀጉራችሁ ራሱ እንዴት በአንድ ጊዜ ስትቀቡት እንደሚያለሰልስላችሁ እንግዲህ አብረን እንሰራለን። ይህንን የመሰለ የፀጉር ማስክ የመጀመሪያው ግብአቴ እዚህ ጋር ሽንኩርት ነው። ሽንኩርት የተጠቀምኩት አንድ ሽንኩርት ነው የተጠቀምኩት፣ ነገር ግን ተለቅ ያለ ሽንኩርት ነው። እናንተ በፀጉራችሁ ልክ ሁለት ወይም አንድ ሽንኩርትም ከበቃችሁ አንድ መጠቀም ትችላላችሁ። ሽንኩርቱ በዚህ መንገድ ቆራርጬዋለሁ። ሽንኩርት የሁለት አይነት ሽንኩርቶች አሉና ነጭ አይነት ሽንኩርትም አለ የባሮ የሚመስለው፣ እሱም ካላችሁ ምንም ችግር የለውም። እና ዋናው ሽንኩርት ይሁን እንጂ እና በኩሽና ባለ ግብአት ነው የሚሰራው። ሌላኛው ግብአቴ ደግሞ እዚህ ጋር ዝንጅብል ነው። ዝንጅብሉን በዚህ መንገድ እቆራርጠዋለሁ። እናንተ መፈቅፈቅ ካለባችሁ በመፈቅፈቂያ መፈቅፈቅ ትችላላችሁ። እኔ ግን በቢላ ቆራርጬዋለሁኝ። ምክንያቱም ውሃውን አይደለም አሁን የምንፈልገው ስለምፈጨው ማለት ነው። አሰራሩን በደንብ አይታችሁት ብትሞክሩት እናንተም ትወዱታላችሁ። ከዛ በኋላ መታጠብ አለበት። እዚህ ጋር የተጠቀምኩት ፍረሽ ሮዝሜሪው ትንሽ እየደረቀ ስለነበር የደረቀውን ተጠቅሜበታለሁ። ይሄኛው ደግሞ ሮዝሜሪ ቅባት እሰራበታለሁ እና በቀጣይ አሳያችኋለሁ። ከዛ በኋላ ሮዝሜሪ ደረቅ ካላችሁ ደረቁም መጠቀም ትችላላችሁ። ፍረሽም ካላችሁ ፍረሽ፣ በጓሮ ካላችሁ ታድላችኋልና በጓሮ ቀጥፍ አድርጋችሁ አምጥታችሁ እሱን መጠቀም ትችላላችሁ። እንደነገርኳችሁ ሽንኩርቱ ከነ ልጣጩ ነው የተጠቀምኩት። ልጣጩ ብዙ ጥቅሞች አሉት እና ከዛ በኋላ ማጠብ አለባችሁ። ማጠባችን ማንኛውም ነገር ስንጠቀም መታጠብ አለበት። ከዛ በኋላ አጠብኩት። በአንድ ዙር ነው ያጠብኩት እና በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ቤተሰብ ሁኑ። የመጣችሁ ደግሞ ቪዲዮውን ካያችሁት ላይክ አድርጉት። ላይክ አይከፈልበትም ማለት ነው። ሰብስክራይብ ከተመቻችሁ አድርጉት እና ሌሎች ቪዲዮዎች እንዲደርሳችሁ ደግሞ የደውል ምልክት መጫናችሁን እንዳትረሱ። ከዛ በኋላ ጋዝ ላይ ጥጄዋለሁኝ እስከሚበስልልኝ ድረስ ወይም እስከሚፈላ ማለት ነው። ሙቅ ውሃ መጠቀም ትችላላችሁ። ብዙም ጋዝ ላይ አላቆየሁትም እና ከዛ በኋላ መፍጫ ላይ ነው የጨመርኩት። ምክንያቱም የምፈልገው ውሃውን ነው የምንፈልገው። ሶስቱን ጥምረት በአንድ ላይ አድርገን የሽንኩርት ሽታው እንዳትፈሩት እና አብራራላችኋለሁ። በዛውም ሽታውን ደግሞ ማስወገጃ መንገዶች ብዙ ነገሮች አሉና ከዛ በኋላ ከፈጨው በኋላ በዚህ መንገድ እናጠለዋለን። የምፈልገው አሁን እዚህ ጋር ውሃውን ነው ማለት ነው። ውሃውን በዚህ መንገድ ይሄኛው ውሃ ራሱ ለፀጉራችሁ መጠቀም ትችላላችሁ። ይሄኛው እንደ በሻምፖ መስራት ትችላላችሁ። ነገር ግን እኔ በውህድ መልኩ ነው የሰራሁት እና እንዳያችሁት ከመጀመሪያውም ጀምሮ ከዛ በኋላ ውሃውን ካወጣን በኋላ እንደዚህ እናንተ ካላችሁ የሩዝ ዱቄት መጨመር ትችላላችሁ። እኔ የምጨምርበት የሩዝ ዱቄት ነው የምጨምረው። እናንተ ደግሞ የበቆሎ ዱቄት ይሄ ምንድነው የሚለው ኮርን ፍላወር ነው ምንድነው ብቻ በአረብኛ እንጃ እየተረሳኝ ነው። እሱ መጠቀም ትችላላችሁና ወይም ደግሞ የሩዝ ዱቄት ከሌላቸው ራሱ ሩዝ ቀቀላችሁ አንድ ላይ ሩዝ ጨምራችሁ መቀቀልና አንድ ላይ መፍጨት ይቻላል ማለት ነው። ከዛ በኋላ የሩዝ ዱቄት እዚህ ጋር 2 ማንኪያ የሚሆን የሩዝ ዱቄት ጨመሬ አንድ ላይ አዋሃድኩት። ብዙ ደቂቃ ራሱ አይፈጅባችሁም። የምር ትጠቀሙበታላችሁ። በብዙ ነው የምትጠቀሙበት። በተለይ ፀጉራችሁ ለሚነቃቀል በጣም ነው የሚጠቅማችሁና እኔ በጣም ነው የጠቀመኝ። እናንተም ደግሞ ሞክሩት። ከዛ ጋዝ ላይ አድርጌ ክሬም እስከሚሆንልን ድረስ መጠበቅ አለብን። እዚህ ጋር የሩዝ ዱቄት ስትጠቀሙ ሁሌም ቢሆን ብዙ እንትን ሲል የሆነ ለስለስ ማለት አለበት። ካላለ ስታወጡት ስለሚደርቅ ወዲያውኑ ካልተጠቀማችሁት ማለት ነው። እኔ በማግስቱ ነው የተጠቀምኩት፣ አድሮ በማግስቱ ነው እና ፍሪጅ ውስጥ ማሳደር ይቻላል። እኛ ጋር ብርድ ነው፣ በውጭ ነው ያደረው። ፍሪጅ አላስገባሁትም። ፍሪጅ ሳላስገባው ምንም አልተበላሸም። እና እዚህ ጋር ከዛ በኋላ ያላችሁን ቅባት መጨመር ትችላላችሁ። እኔ ቤቢ ኦይል ጨምሬበታለሁ። ቅባት ምንም ጊዜ ይሁን የሩዝ ዱቄትም ያለበት የሩዝ ነክ ነገርም ያለበት ቅባት መጨመራችሁን እንዳትረሱ። ያው ብዙዎች